የኢንጂኑን ፓርት ወይም ደግሞ የኪ ዲዛይን ፋክተሮችን ኮምፖነንቶችን የንድፉ ዋና እንትኖችን ለመጥቀስ እንሞክር። ውሃ ፈጣሪ እንግዲህ ውሃውን ፈጥሯል። ግን ውሃው በዲዛይን የተሰራ ነው የሚለውን ነገር እንድንወስድ ያደርገናል። ውሃ 3 የዲዛይን ኪ ፋክተሮችን ያሟላል። ውሃ አንደኛው እንግዲህ ትነት ጥቃቅን፣ ትነት በዚህ መጽሐፍ ላይ ያየኋት ነው። ትነት ጥቃቅን ነገር ስለሆነች እቺ ጥቃቅን ነገር ተሰባስባ ያን ያክል ደመና በዓለም ላይ ለመስራት መሬት ላይ በቂ ሪሶርስ በቂ ሀብት ከሌለ መሙላት አይችልም። ስለዚህ ምድር 3/4 ውሃ መሆኗ ዲዛይኑን እንድታሟላ ያደርጋታል። ለምሳሌ ቢቀያየር ኖሮ መሬቱ አካል 3/4 ሆኖ ውሃው 1/3 ቢሆን 1/4 ቢሆን ኖሮ የሚመጣው ትነት ትንሽ ስለሚሆን ዳመናዋ ላትበቃ ትችላለች ማለት ነው። ስለዚህ ዲዛይን ካልኩሌት ሲደረግ ዲዛይን ተደርጓል። ልክ ቤት ሲሰራ ለምኝታ የሚያስፈልገው የክፍል ስፋት አለ፣ ለሳሎን የሚያስፈልገው የክፍል ስፋት አለ። ካልኩሌት ተደርጎ ከአቅም ጋር ተመዛዝኖ አንዳንዱ ሰፋ ይላል፣ አንዳንዱ ግን የሚያስተናግድ ነገር ከምኝታ ቤትና የሳሎን ትንሽ የሚለያይበት የዲዛይን እንትን አለው፣ ስታንዳርዶች አሉት። እና ፈጣሪ ምድርን ሲሰራ በቂ ውሃ ለዲዛይኑ አሟልቶታል ማለት ነው። ሌላው ውሃ በባህሪው ወደ 3 ፌዞች ይቀያየራል። ከፈሳሽ ወደ ጋዝ እንዲሁም ደግሞ ከፈሳሽ ወደ ጠጣርነት ይቀያየራል። ይህንን መቀያየር ባህሪ ባይኖረው አሁንም ዲዛይኑ መስራት አይችልም። ለምሳሌ ውሃው መትነን ካልቻለ ፈሳሽ ብቻ ሆኖ ቢቀር ከሆነ ዝናብ አይመጣም ማለት ነው። አሁን መጀመሪያ ያልጠቀሱት አንድ ነገር ምንድን ነው? በዚህ ምድር ላይ ዝናብ ከሌለ ህይወት ሊኖር አይችልም። ዝናብ ህይወት ነው እና እሱን ደግሞ በኋላ በገቨርኒንግ ፕሪንሲፕል ላይ ይመጣበታል። ገቨርኒንግ ፕሪንሲፕሉ ህይወት እንዲቀጥል የዲዛይኑ ምን እንደሚከተል እናያለን ማለት ነው። ስለዚህ ውሃ አንደኛው መጠኑ ነው። ሁለተኛው መቀያየሩ ነው። ከፈሳሽ ወደ ጋዝ መቀያየሩ ዲዛይን ኮምፖነንት እንደሆነ ያደርገዋል። ሶስተኛው በቴምፕሬቸር በሙቀት ልዩነት የውሃ የመጠን ልዩነት ከሌሎች ማቴሪያሎች ከሌሎች ነገሮች ተቃራኒ ነው። እንግዲህ ዲዛይን ሲሆን አይ ተቃራኒ አድርጎ ፈጣሪ የፈጠረው ማለት ነው። አንዲት ሶዳ አንዲት ሃይላንድ ዲፕ ፍሪጅ ውስጥ ብናስገባት ታብጥና ትፈነዳለች፣ ይተረተራል። ለምንድን ነው? ሌላ ነገር ውሃ አልገባበትም። ለምን? የታሸገ ነው። ሲቀሰቅስ ውሃ ይሰፋል ማለት ነው። ሲሰፋ እንዲተረተር ያደርገዋል። አሁን በረዶ ከኋላ ይንሳፈፋል። ለምን? ሰፋ ያለ አሁን መስፋትን በዚህ እንግዲህ በምሳሌ አምጥቼዋለሁ። ሲሰፋ ከእኩል መጠን ውሃ ካለው ቀላል ሆነ ማለት ነው። ልክ እንደ ጀልባ እንዲንሳፈፍ ያደርገዋል ማለት ነው። ልክ እንደዛው ደመና ውሃን የያዘ የአየር ቀዝቃዛ አካል ስለሆነ እንዲንሳፈፍ ያደርገዋል ማለት ነው። ይሄ ደግሞ ከኢንጂነሪንግ ፖይንት ኦፍ ቪው ጥቅሙ ምንድን ነው? በቀላሉ ውሃ እንዲጓጓዝ ይረዳል፣ ለትራንስፖርቴሽን ይረዳ ማለት ነው። ስለዚህ ውሃ በባህሪው 3 የዲዛይን ፋክተሮች